ሱብሃንአላህ የዚህ የሂጅራን የመቁጠሪያ ቀንን ታሪክ ሳነሳ በጣም አንዳንድ ጊዜ አንዳንድ ቦታዎች ላይ የምንሰማቸው ሙስሊም ነን ከሚሉ ሰዎች የዚህን የሂጅራ ቀን የአረብ የቀን መቁጠሪያ ቀን ዛሬ ተጀመረ ወይም ጨረቃ ታየ እያሉ የአረብ መቁጠሪያ አድርገው የሂጅራን ታሪክ መቁጠሪያ ለመውሰድ የሞከሩ ሌሎችም ብዙ ሙስሊሞች አሁን ስለ አረብኛ መቁጠሪያ ወይም የሂጅሪያ መቁጠሪያ ወሩን አያውቁም፣ ቀኑን ብዙ አያስታውሱም፣ አመቱ የሚጠፋቸው ሁሉ አሉ። ሱብሃንአላህ የሚያሳዝነው ደግሞ ዑለማ ነኝ ተብሎ በዑለማ ደረጃ ራሱ የሚጽፉትም የሚናገሩትም የሂጅራውን ነገር በሙሉ ጭራሽ ትተው እንደው ሂጅራ ስትጠይቃቸው ቀኑ ስንት ነው ወሩ ስንተኛ ላይ እንደሆነ አመቱን ሁሉ ረስተናል የሚሉ ሰዎች ሁሉ አሉ። ሙስሊሞች አካሄዱን አይቶ ጭብጠውን ቀሙት ነው። በራሳችን ችላ ያልነ ልጆቻችንን ቤተሰባችንን ህዝባችንን ሳናስተምር ነገ ፈረንጀኛ አስተሳሰብ አሰበ ብለን መድረክ ላይ ወተን ብንወቅሰው ፋይዳ የለውም። የሂጅራን አቆጣጠር ማሳወቅ ከዚህ ጋራ ከእስላም ጋራ የተያያዘ ከፍተኛ ታሪክ ስለሆነ ልናስተዋውቀውና ለሙስሊሙ ልናስተምረው ይገባናል። ዑመር ኢብኑ ኸጣብ ረዲየላሁ ተዓላ አንሁ ህዝቦችን ሱሐባዎችን አመካክረው በህዝቦቹ ስምምነት የተከሰተ ነው።